ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም። ይሄ እንደምታዩት እንግዲህ ከዚህ ጋር ዮሐንስ ቧንቧ ስራ ነው። ከዚህ ጋር ያለ ሳይት እንግዲህ በደንብ ማሳያችሁ ይሆናል ማለት ነው። እንግዲህ ሲገቡ ይሄን ይመስላል። እዚህ ጋር ሳይቱ በዚህ መልኩ ነው ያለው ማለት ነው። ውስጥ ላይ ስራው እንዴት ተሰርቷል የሚለውን የማሳያችሁ ይሆናል። ተከታተሉን። ያሳያችሁ የትልቅ ቢልዲንግ ወይ ደግሞ ዘመናዊ አፓርትመንት እዚህ ጋር እየሰራ ነው ማለት ነው። ከዚህ ጋር እንግዲህ የምናሳያችሁ ኦል አጠቃላይ ለፍሎር የሚሰጡትን የራይዘሩን ወይ ደግሞ ዳክት ላይ መጨረሻው ላይ የሚቀመጡት ቫልቮች ናቸው እነዚህ። እኔ እንደ እያንዳንዳችሁ በፍሎር ኮንትሮል ናቸው እነዚህ በሙሉ ይከፈታሉ ማለት ነው። ይሄም እንደምታዩት ይሄ ወደ ታች፣ ይሄም ወደ ታች፣ ይሄም እንደዚህ ያረጋችሁ መስጠት ትችላላችሁ ማለት ነው። ከዚህ ሁሉ ግን አንዱ ችግር ቢኖርበት ምንድነው የሚሆነው? ይሄን መዝጋት ነው። ይሄንም እንደዚህ አጠቃላይ ይሄን ተዘጉታላችሁ ማለት ነው። እቺኛዋ እንግዲህ አሁን ከዚህ ሁሉ እቺኛዋ ክፍት ስትሆን እንግዲህ ምንድነው እቺኛዋ ሶስተኛ ላይ ሜንቴናንስ ቢኖርባት እቺኛዋ ብቻ ተዘግታ ትሰራለች ማለት ነው። ወይ ደግሞ እኒህ ተዘግተው ደግሞ ይሄኛው አገልግሎት መስጠት ቢፈልግ ይሄኛው ይከፈታል ማለት ነው። እንግዲህ እያንዳንዱ ነገር ሲሰራ እንደምታዩት ከዚህ ጋር ወደ ላይ እንትን አለ ማለት ነው። እዚህ ጋር ራይዘሩ አለ እዚህ ጋር የተቀበረ ማለት ነው። እንግዲህ ከዛ ጋር የሚመጣው ባለ 75 ሚሊ ሜትር ነው። ከ75 ሚሊ ሜትር ወደ 63 አድርገነዋል። ከዛ ደግሞ ከ63 ደግሞ ለፕሬጀሩ ወደ 50 ሚሊ ሜትር ቀይረነዋል ማለት ነው። ፕሬጀሩ በዚህ መልኩ አስቀምጠናል ማለት ነው። ይህ እንግዲህ እንደምታዩት በዚህ መልኩ አድርገነዋል። ቆጣሪው የእያንዳንዱ እንግዲህ ይሄ ቤት ለምሳሌ ሶስተኛ ላይ ከሆነ ሶስት ቁጥር እዚህ ያጻፈበትና በሱ መልኩ ይነበባል ማለት ነው። ኦል ደግሞ አጠቃላይ ከታች ዋናው ቆጣሪ አለ እሱን ነው የሚያነቡት ማለት ነው እነሱ። ይሄኛው ግን ኮሚቴ ይደረግልና አንድ ኮሚቴ የቆጠረው ነው ይሰበሰብና በዛኛው ይከፈላል ማለት ነው። ይሄ ማለት ሁሉም ሰው የሚቆጥርበት በዚህ መልኩ ነው የሚከፍለው ማለት ነው። ይሄ እንግዲህ ዮሐንስ ቧንቧ ስራ ነው። ይሄ እንግዲህ እዚህ ጋር እንደምታዩት በዚህ መልኩ እዚህ ጋር ክላምፕ አድርገንለታል። ይሄ እንደምታዩት ከቦታው እንዳይዛባ ማለት ነው። ጋር ስንመጣ እንግዲህ ይሄ ፍሎር ያንድ አባወራ ነው ማለት ነው። ቤቱ ሌክጀሪ ተደርጎ የተሰራ ነው። ይሄኛው በጣም ሰፊ ቤት ነው። ከውጭም ታዩታላችሁ በደንብ የሚገርም ቤት ነው እሱኛው እንደምታዩት ማለት ነው። እዚህ ጋር ፍሎሩ ሙሉ ወደዚህ ጋር ስመጡ ደግሞ ከዚህ ጋር እንግዲህ ሁለት ነገር ማሳያችሁ ይሆናል ማለት ነው። እንግዲህ እዚህ ጋር ራይዘር አለን። እዚህ ጋር ይሄ ራይዘሩ እንደምታዩት በዚህ መልኩ የወረደ ነው ማለት ነው። ይሄ አፓርትመንት ነው እንደምታዩት። ይሄ እንግዲህ በ50 ሚሊ ሜትር ነው። ከ50 ሚሊ ሜትር ወደዚህ መጣና ከዚህ ጋር ይሄኛው ቀርቷል። ለዚህ ቤት ሰጥቷል ማለት ነው። ለዚህ ቤት ሰጥቷል ማለት ነው። እዚህ ጋር እንደምታዩት ወደዚህ መልኩ ሰጥቷል ማለት ነው። በዚህ መልኩ ሰጥቷል ማለት ነው። እንግዲህ እንደምታዩት ከዚች ጋር ሻወር አለችኝ። ለሻወራችን እዚህ ጋር ሰጥቷል ማለት ነው። ከዚህ ጋር ስመጡ ደግሞ ደብሊው ሲያለችን እዚህ ጋር ወደታች ጋር ስመጡ ደግሞ ሃንዶሽ እና ከደብሊው ሲ መሃል ላይ ስፔስ ስላለን ኤፍዲ ያስቀምጠናል ማለት ነው። እዚህ ጋር ምንም ነገር እንዳይቀመጥ ማለት ነው። በዚህ መልኩ አስቀምጠናል። ወደዚህ ስትመጡ ደግሞ ያው ሃንዶሽ አለ እዛ በሩ ላይ። ከበሩ ጀርባ ስንገባ ደግሞ ከዚች ጋር ቦይለር አለች ማለት ነው። ዋተር ሂተር ማሞቂያ ማለት ነው። ስገቡ ወደ ጀርባ በኩል ነው የሚቀረው። ለምሳሌ አሁን እዚህ ጋር እኔ ባለሁበት ይሄ ወደ ቤት ወደ ውስጥ ነው። እዚህ ጋር እጅ መታጠቢያችን አለ፣ ቀጥሎ ደብልስ ያለ፣ ቀጥሎ ሻወር አለ። ከዚህ ጋር ግን ስትመጡ ወደ ጀርባ ይቀራል ማለት ለምን ፊዚካሊ እንትን ስላለው ማለት ነው። እሱ አለ እንግዲህ በዚህ መልኩ አመቻችተን ሰርተናታል ማለት ነው። ከዚህ ጋር ግን እቺኛዋን ለኮንዲሽነር ማስቀመጫ ነው እንትን ያላት። እቺ ነገር ብዙ ነው ጥቅሟ። አሁን ኤልኢዲ ላይት ይገባላታል። እዚህ ጋር ብዙ ጥቅም አላት። አንድ ማቴሪያል ኮስት ሚኒማይዝ ታደርጋለች፣ ትቀንሳለች ማለት ነው። ሶፕ፣ ፔፐር ሆልደር ምናምን ይባሉ ፎጣ ማስቀመጫ አንዳንድ ነገሮችን እዚህ ጋር ማስቀመጥ ይቻላል ማለት ነው። ይሄ ማለት ወጪም ይቀንሳል ውበትም አለው ማለት ነው። በዚህ መልኩ ታዘጋጇታላችሁ። እንግዲህ እቺኛዋ ኤልኢዲ ላይት መኖር አለበት። በዚህ መልኩ አዘጋጅተናል ማለት ነው። ይሄን እንግዲህ እስከታች ያሳያችኋለሁ። ይሄ ቶፕ ላይ ያለ ነው። ወደ ታች 7 ፍሎር ይቀረናል። 7 ፍሎር እንግዲህ ሲሊንጉ ሃንደር ሲሊንጉ ስታፕላይ ሲስተሙን እናሳያችኋለን ማለት ነው። ወደ ታች ተከተሉ። ከዚህ ጋር ሞደርን ኪችናችን አለ። ይሄ ሞደርን ኪችናችን አለ። እዚህ ጋር ሞደርን ኪችናችን ይሄ ኦፕን ኪችን ማለት ነው። ከዚች ጋር ስመጡ ግን ምን አለን ማለት ነው። ትራዲሽናል ኪችኑ አለ፣ ማብሰያ ምናምን እዚህ ጋር አለን ማለት ነው። እቺ ኪችኑ ነች። በዚህ መልኩ ተሰርታለች። እንደዚህ አስቀምጠናታል ማለት ነው። በዚህ መልኩ አስቀምጠናታል። ልክ እንዳሳያችሁ ዋተር ሂተር ልክ ስትገቡ ነው የሚገኘው ወደ ጀርባ ማለት ነው። ይሄ ማለት ለእንትኑ እንዳያስቸግር ማለት ነው። አንደኛ ኮስት ሚኒማይዝ እንዳደርግ ወይ ደግሞ እይታ እንትን እንዳይል በዚች ጋር አድርገናት በዚህ መልኩ አስቀምጠናታል ማለት ነው ከዚህ ጋር። ስለዚህ ይህን ካደረግን እንግዲህ ነው እቺ ቦይለር ለዚህኛውም ቤት ይሰጣል ማለት ነው። ይሄ ማለት ኮስት ቀነስን ማለት ነው። የቦይለር መግዣውን ቀነስ ነው ማለት ነው። ከዚህ ጋር ስመጡ ደግሞ ይሄኛው ያው ዳክት ነው። ይሄ እንደምታዩት
ዳክት ነው። ከዚህ ጋር እንግዲህ መጀመሪያ ህንጻው ሲሰራ በዚህ መልኩ ነው ኢንጂነሮቹ ዳክቱን ያስቀምጡለት ማለት ነው። ወይ ደግሞ መሀንዲሱ በዚህ በኩል ዳክቱን አስቀምጠውለታል። ባስቀመጠው መሰረት እኛ ይሄን ሰርተናል ማለት ነው። ከዚህ ጋር እንግዲህ የራሱ የሆነ መሸፈኛ ይደረግበታል ማለት ነው። እንግዲህ እዚህ ጋር እንደምታዩቸው ሁለቱንም የተቀበሉ እንትኖች አሉ። ከላይ አንድ ኪችን አለን፣ እዚህ ጋር አንድ ኪችን አለ፣ እሱ ተቀበሎታል። እዛ ጋር ክሊን አውት አለው። ከዛ ጋር ስቴዲዮ ሞደርን ኪችኑ እዛ ጋር ክሊን አውት አለው ማለት ነው። በዚህ መልኩ አስቀምጠነዋል ማለት ነው። ፋሚሊ ተከታተሉ። እያንዳንዱ ነገር ዛሬ ዲቴል ማስረዳቸው ይሆናል። ወደ እናንተ ምለቅላችሁ ይሆናል። ቤተሰብ ሰላማችሁን ይብዛ። ወርታችሁ ነው። ከዚህ ጋር ስንመጣ እንግዲህ ማስተር ባዝሩማችን ይሄ ነው ማለት ነው። እንግዲህ ከዚህ ጋር እንደምታዩት ሰፋ ያለና ለቀቅ ያለ በጣም የሚያምር እንትን አለው ማለት ነው። እዚህ ጋር እንደምታዩት እዚች ጋር ይኸውላችሁ ሃንዶሽ አለ እዚህ ጋር ሃንዶሽ አለ እዚህ ጋር። ከዚች ጋር ደግሞ ኤፍዲ አለች። ከዚች ጋር ደግሞ ደብሊውሲ አለች ማለት ነው። ይሄ ደብሊውሲ እዚህ ጋር ሲስተሙን እዚህ ጋር አስቀምጠናል ማለት ነው። ከዚህ ጋር ሻታፍ አለ። ከዚህ ጋር ስትመጡ ደግሞ ልቅ የሆነ በደንብ ሻወር ቦክስ ያለው በደንብ የሚያምር በዚህ መልኩ አስቀምጠናል ማለት ነው። ሻወራችን እቺ ነች። እቺኛዋን ደግሞ እንግዲህ የሰራናት ለኮንዲሽነር ነው። እቺኛዋ የተሰራችው በደንብ እንደዚህ እኛ በእንትን ሰርተን በውሃ ልክና በሜትር አድርገን ቆንጆ አድርገን አውጥተናታል። አሁን ተለስናለች። እዚህ ጋር ኤልኢዲ ላይት ይገባላታል። በሱ መልኩ ቆንጆ ትሆናለች ማለት ነው። ቤተሰብ እንግዲህ ከዚህ ጋር ይሄን ይመስላል የምናሳያችሁ ማለት ነው። በደንብ ይውላችሁ እንደምታዩት በደንብ ቆንጆ ነው የተሰራ ይመስለኛል። ሀሳባችሁን እንግዲህ እናንተ ስጡበት። በዚህ መልኩ አስቀምጠነዋል ማለት ነው። በዚህ መልኩ አድርገነዋል ማለት ነው። ከሱ ጋር ሃንዶሽ አለ። እንግዲህ እንደምታዩት ሃንዶሽ ነው። እንግዲህ እንደምታዩት ልቅቅ ያለ ቆንጆ ስታንዳርዱን የጠበቀ ይሄኛው ባኞ ቤት ነው ወይ ደግሞ ማስተር ባዝሩም ነው ማለት ነው። ወይ ደግሞ ሻወር ቤት ነው ማለት ነው። ከዛ ጋር ስንመጣ እንግዲህ አንዳንድ ነገሮችን ማሳያችሁ ነገር አለ ከዚህ ጋር ማለት ነው። እንግዲህ ከዚህ ጋር ቤቱ እንደምታዩት ወደዚህ እንደምታዩት ይኸው ቪው ትንሽ እንትን እንዳይል እይታ ስላለው ከዚች ጋር እንግዲህ ምን አለ መሰላችሁ ፒቪሲ አለን ማለት ነው። እዚህ ጋር ፒቪሲ አለን። ፒቪሲው የዚህ የበረንዳው ማለት ነው። ከዚች ጋር እንደምታዩት ኤፍዲ አለች። እዚህ ጋር እንደምታዩት ኤፍዲ አለች ማለት ነው። እቺ ምንድነው የምታደርገው እንግዲህ እዚህ አካባቢ ወጨፎ ምናምን ሲገባ መሰብሰቢያ ናት። ነገር ግን ዋናው ፖይንት ምንድነው እቺ አያችሁት ልክ እንደዚህ ስትቀብሩት ምርጥ ይሆናል ማለት ነው። እዚህ ጋር በውጭም እዛ ጋር በሚታይም አይታይም ማለት ነው። አይን ትንሽ ቪው እንትን ግሬሱን ማያበላሽም። በዚህ መልኩ አስቀምጠነዋል። ሼር ዱት ፎሎ አድርጉ። ይህ ዮሐንስ ቧንቧ ስራ ነው። ወደታች ማሳያችሁ ይሆናል። ተከታተሉ። ዛሬ ብዙ ነገር አሳያችኋለሁ። ተከታተሉ። ይሄ የምታዩት እንግዲህ ይሄ ምንድነው የውጩ ዳውን ፓይፓችን የእንትኑን የበረንዳውን እየተቀበለ በዚህ መጥቷል ማለት ነው። ይሄ ማለት የዝናቡ ማለት ነው። የዝናቡ በዚህ መልኩ እየተሰበሰበ መጥቷል ማለት ነው። ይሄኛው በዚህ መልኩ ተሰበሰበን እዚህ ጋር አስገብተነዋል ማለት ነው። እዚህ ጋር ይሄ እንደምታዩት እዚህ ጋር ማኑዋል አለን እዚህ ጋር ከዚህ ጋር መጥቶ ተሰብስቧል ማለት ነው። ከላይም አለ የከርሰ ምድር ውሃ አለ። ቤዝመንቱ የከርሰ ምድር ውሃ ፐርፎሬትድ ወርክ ሰርተን በዚህ መልኩ እንትን ብለናል ማለት ነው። ከዚህ ጋር እንደምታዩት በዚህ መልኩ አስቀምጠናል። ይሄኛው ደግሞ ያው እሱም የዝናብ ነው። በዚህ መልኩ ወርዷል ማለት ነው። ከዚህ ጋር እንግዲህ የምትከተሉኝ እንዴት እንደተቀመጠና በምን መንገድ እንደተሰራ ክላምፑ ራቨር ክላምፕ ነው። ራቨር ክላምፕ ነው ደግሞ ራቨር ክላምፕ ነው ጎሚኒ ያለው የራሱ በስብሶ እንዳይለቅ ማለት ነው። በዚህ መልኩ አስቀምጠናል ወደ ላይ ማለት ነው። ከዚህ ጋር ስመጡ ደግሞ እዚህ ጋር ስመጡ ዋተር ታንከር አለን። እንደምታዩት እቺኛዋ ፓምፕ ነች። እንደምታዩት ያው ኢታሊ ነች፣ የጣሊያን ነች። ይሄኛው እንግዲህ ከዚህ ዋተር ታንከር ከዚህኛው ተሰርቶለታል በዚህ መልኩ። ይሄ እንደምታዩት እየሞላን ነው ማለት ነው። ከዚህ ይስብና ከዚህኛው ላይ ይስባል። ከዚህ ጋር ይስብና እንደምታዩት እዚህ ጋር ቦል ቫልቭ አለው። እንደምታዩት ቦል ቫልቭ አለው። ከዚች ጋር ይስብና ኖርማሊ በዛ እንደምታዩት ይሄ ወጪው በዛ ተሰርቷል ማለት ነው። ከዚህ ከመሬት ወደ ላይኛው ሮቶ ወደ ላይኛው ታንከር የሚሞላው ያ ነው መስመሩ ማለት ነው። ባለ 40 ሚሊ ሜትር ነው። ያው ቤቱ ትልቅ ስለሆነ በዚህ መልኩ አስቀምጠነዋል ማለት ነው። ከዚህ ጋር ስመጡ ደግሞ ወደዚህ ዛቺ ጋር ብዙ ማሳያችሁ ነገር አለ። ዛቺ ጋር እነዛ ደግሞ ያው ላውንደሪ ላይኖቻችን ናቸው። ዛቺ ጋር ካሜራ ሞረዚውን እቺኛዋ እዛ ጋር የምታዩት ማለት ነው። አያችሁት? እነዛ ማለት ነው። እነዛ እንግዲህ ሙሉ ከ110 ወደ 50 ወደ 50 ሶሪ ከ50 ወደ 110 ሙሉ የወረዱት እነሱኛዎቹ ዋሽንግ ማሽን ሲስተሞቻችን ናቸው ማለት ነው። ያቺኛዋ ዳውን ፓይፕ ናት፣ የዝናብ ናት። ከቴራስ ወደ ቀጥታ ይመጣል። ከዚህ ጋር ታንከር ስላለ እቺን ተጠቅመን በዚች ጋር አድርገን ጨርሰናል ማለት ነው። እነዛኞቹ እንደምታዩቸው በዚህ መልኩ ነው። ዮሐንስ ቧንቧ ስራ ነው። ሼር ዱት ላይክ ፎሎ አድርጉ። በየቦታው ሳይቶች አድራሾች አሉ። እየደወላችሁ ይመጣችሁ ማለት ትችላላችሁ። ሰላማችሁ ይብዛ።